ባለቤት ስታይ ምን ልትል እንደምትችል አስተኛለ። ወይዘሮ ዝናሽ በዚህ ሰዓት እንደኔ ደስተኛ ሰው ያለ አይመስለኝ። እኔ ራሱ እንደ አዲስ እንደተወለድኩ ነው የምቆጥረው። ያ ሁሉ ችግር አልፎ እነዚህ ደስተኛ ሆነች ስላየሁሽ በጣም ደስ ብሎኛል። አላየህም የቤተሰቤን ደስታ? ለካ እኔ ልጃቸው ለእነሱ በጣም ትልቅ ቦታ አለ። ሰው ምን ይለኛል ብዬ ነው እንጂ ሳማት እያለኝ ነበር። ፈጣሪ እኔ ጋር ያስቀመጠልሽን ነገር ነው የሰጠሁሽ። ምንም አልሰጠሁሽ። ትናንትና የመኖር ተስፋ ያልነበረ ልጅ በአንቺ የመኖር ተስፋ ሰጥተሽኛል። ጣፋንታ የቀየረችው አንዱ ሰላም ስቃ ተላለፈ። እኔም አማርሽ ቀያሪዋ ብያታለሁ። መላ ቤተሰቡን በእንባ ተውጦ ደስታቸውን እያከበሩ ይገኛሉ። ኤሚ በሙሉ ጤንነት ታክማ ስለመጣች እጅጉን መላ ቤተሰቡ ደስ ብሎታል። ታዲያ በዚህ ደስታቸው ሰዓት ሊገኝ ያልቻለው አንድ የረሱት ሰው ነበረ። እሱም ደግሞ የኤሚ ዶክተር የነበረው ነው። ታዲያ በተደጋጋሚ ዝኑ ስልክ ብደውልለትም በሰዓቱ ስልክ ሊመልስ ባለመቻሉ ዝኑ በቃ ካለበት ቦታ ላይ ሂደን ሰፕራይዝ ልናደርገው ይገባል፣ ምክንያቱም ከኛ እኩል አብሮ ተጨንቆ ነበረ። ኤሚን ታክማ ባለመዳኗ ይሄ ነገር እጅጉን አስጨንቆት እንደነበረ አውቃለሁ፣ ስለዚህ መሄድ አለብን በማለት እንግዲህ ጉዟቸውን ጀምረው ነበረ። ታዲያ ዶክተሩን በሰዓቱ ከባድ ወጥመድ ውስጥ ተዘጋጅቶለት ነበር። አምራና ጭኑ ጠቀም ያለ ገንዘብ ከሱ ልናገኝ እንችላለን፣ በተደጋጋሚ መጠጥ ቤት ተክዞ ነው ማየው በማለት እንግዲህ ጭኑ እንደገና ደግሞ በጣም ባለሀብት ይመስላል። የ30 ሚሊዮን መኪና ነው እየነዳ የማየው ሁል ጊዜ። ስለዚህ እሱ ሰውዬ ደግሞ መረጃ ይዘንበት ብዙ ገንዘብ መጠየቅ እንችላለን ብላ ለአምራን ነግራት ነበረ። አምራንም ገንዘብ የሚያስገኘን ነገር ምንም ይሁን ምን አሁን ላይ አንዴ ገብተንበታል፣ ማድረግ አለብን፣ ማግኘት አለብን፣ እንዴት አድርገን ብቻ ማጥመድ እንደምችል ንገሪ ብላት ነበረ። እሷም ውበቷንና ማንነቷን ተጠቅማ እንዲሁም ደግሞ የውሸት ዶክሜንት በመናገር በሰዎች ላይ እንዲያዝኑላትና እንዲራሩላት እሷ ጋር አብረው እንዲሆኑ በማድረግ እንግዲህ ዶክተሩን አጥምደው ነበረ። ታዲያ ዶክተሩ በሰዓቱ ትዳሩ ላይ ከባድ አደጋ ደርሶበት ስለነበረ ግጭት ስለነበረበትና እንደገና ደግሞ ኤሚ ታክማ እስክትመጣ ድረስ ከባድ ጭንቀት ውስጥ ነበረ። ታዲያ ኤሚን እሱ አክሞ ሊያድናት ባለመቻሉ ራሱን እየወቀሰና እንዲሁም ደግሞ ኤሚ ያለችበት ሁኔታ አሳሳቢ ስለነበር እጅጉን በጣም ግራ ስለገባው ራሱን መጠጥ ውስጥ በመደበቅ እንግዲህ አምራንም ይሄን ነገር ተጠቅማ የእንቅልፍ መድኃኒት በመጨመር የምትፈልገውን ነገር ለማግኘት ፎቶ አብራ በመነሳት እንግዲህ ተኝተው ልብሱን ካወላለቀ በኋላ ፎቶ አብራ ተነስታ ነበረ። ታዲያ ከዚህ በኋላ አንተ ዶክተር አገኘውህ፣ ከዚህ በኋላ እግራችን ሰቅላይ እንበላለን በማለት ነበረ እንግዲህ አምራን ስራዬን ጨርሻለሁ ብላ በምትሄድበት ሰዓት ነው ወይዘሮ ዝኑ የደወለችው። ስትደውል በተደጋጋሚ ስልክ ሊነሳ ሳላት ባለመቻሏ ቀጥታ ሰርፕራይዝ ማድረግ አለብኝ ዶክተሩ ይሄኔ ስለኛ ተጨንቋል በማለት ነበር የመጣችው። ታዲያ ስትመጣም እጅጉን ያላሰበችውና ያልጠበቀችው ነበር እንግዲህ የተፈጠረው። አምራን በሰዓቱ ግራ ተጋብታ የምታደርገው ጠፍቷት ነበረ። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ኤርሚያስ እና ኤሚ እጅጉን በጣም ደስ ብሏቸዋል። ኤርሚያስ በበኩሉ አሁን ላይ እንደኔ እድለኛና ደስተኛ የሆነ ሰው አለ ብዬ አላስብም። እጅግ በጣም እንዴት ደስ እንዳለ እንዳልስምሽ እንኳን ቤተሰቡ ሙሉ ስለተሰበሰበብኝ ነው በማለት እንግዲህ አንገቱን አቀርቅሮና አንገቱን ደፍቶ ነበረ። እንግዲህ ከዛ ቤት ሁሉም ሰው ተሰባስቦ ደስታውን በሚገልጽበት ሰዓት እሱ ግን አንገቱን ደፍቶ ጸጥ ብሎ ነበር የተቀመጠው። ይህን ያየው አቶ ለይኩንም ከዚህ በኋላ ልጄ ኤርሚያስ አንገት እንድደፋ አልፈለግም፣ ከዚህ በኋላ አንተም የቤተሰቦቻችን አባል ነህ በማለት እንግዲህ ምንም የበታችነት ስሜት እንዳይሰማውና እንዲሁም ደግሞ እስከዛሬ ባደረገው ስራው እየተጸጸተ ራሱን እየወቀሰ እንዳይኖርም እያበረታታው ነበረ። አንተ በጣም ትልቅ ሰው ነህ ማለት ትንሽ ሆነ እድሜ በትንሽ ቢሆንም አንተ ግን ልክ እንደ ትልቅ ሰው መተህ ጉልበት የተደፍተ ነው ይቅርታ የጠየቀ። ይህን ደግሞ በዚህ ዘመን ላይ ማንም ሊያደርገው አይችልም። በዛ ላይ ደግሞ ኤሚ በሞትና በህይወት በነበረችበት ሰዓት ከጎኗ ሆነ አንድም ቀን ሳትለያት ሰው በጠፋበት ሰዓት ሰው ሆነ ስታበረታት ነበረ። ስለዚህ አንተ ትልቅ ባለውለታዬ ነህ። ከዚህ በኋላ አንተ ማንም ሰው ሳትሆን ቤተሰባችን
እንመጣለን በማለት ነግሮት ነበረ። ኤርሚያስም እጅግ ትልቅ ደስታ ነበር የተሰማው። በጣም ነው ደስ ያለው። ምክንያቱም ማንም ሰው ከኤሚ ከዚህ በኋላ ድና ከመጣች በኋላ ማንም ሰው አያስቀርበኝ ብሎ ነበረ። እንግዲህ ለናሆም ምን ብሎ ነው ቃል የገባለት በፊት በቃ ኤሚ ታከማ እስክትመጣና እስክትድን ድረስ ከጎኗ እንደሆነ እፈልጋለሁ። ከዛ በኋላ ግን ቃል እገባላለሁ ከጎኗ ካጠገቧ ድርሽ አልልም ብሎ ቃል ገብቶለት ነበረ። ያ ሰዓትና ጊዜ አሁን ላይ ስለደረሰ ደግሞ ኤርሚያስ አሁን ድና መታለች ስለመጣሽና ደህና ስለሆነች እጅጉን ደስ ቢለውም ግን ደግሞ ከዚህ በኋላ እሷን መልሼ ላገኛት አልችልም የሚለው ነገር በጣም ከባድ ጭንቀት ውስጥ ከቶታል። ኤሚ በበኩሏ በጣም ነበረ ደስ ያላት፣ ውስጧ በሀሴት ነበረ የሞላው። ቤተሰቡም ታዲያ በእንባ በመራጨት ነበረ ደስታውን እያከበረ የነበረው። ኤሚ በበኩሏ እናንተ ጎጎን የሆናችሁ ፍቅርና እንዲሁም ደግሞ ደስታን ባትሰጡ ይኖሩ ምናልባትም ዛሬ ያለውበት ሁኔታ ላልቆ መችል ነበረ። በተለይ ደግሞ ፈንቱ በጣም እጅግ አድርጌ አመሰግናለሁ፣ አንቺ ህይወቴን በድጋሚ የተወለድኩ ያህል ስሜት እንዲሰማ ያደርገሽኛል በማለት ነበረ እንግዲህ ፈንቱን ስታመሰግናት የነበረው። ፈንቱም ምንም አይነት ምስጋና እንደማትፈልግና ፈጣሪ የሰጣትን እሷም ደግሞ ፈጣሪ እሷ ጋር አስቀምጦት የነበረውን ነገር ስለሰጠሻት እሷ በበኩሏ ምንም ያደረገችላት እንደሌለ ነው እንግዲህ በትህትና ስትናገር የነበረ። እስኪ ያስቡት፣ በነፃ የተሰጣችሁን ነገር በነፃ መልሳችሁ መስጠት ማለት በቃ ምን ያህል የአእምሮ ረፍትና ምን ያህል እርካታ እንደሆነ ቀላል ነገር ነው ብዬ አላስብም። ናሆም በበኩሉ አንቺ ማለት የዚህ ቤተሰብ ማርሽ ቀያሪ ነሽ እያለ እያመሰገናት ይገኛል። ታዲያ እሷም ልጇን በስስት በማየት በዚህ ሰዓት ልናገር እያለች ይመስላል። ምክንያቱም ኤሚ ታከማ ከመጣሽ በኋላ ሁሉን ነገር እናገራለሁ፣ ልጄ ናሆም ልጄ እንደሆነ ለሁሉም ቤተሰቡ ተናግሬ እኔም ደግሞ ማረፍ ፈልጋለሁ፣ ልጄም ደግሞ እናቱን ማወቅ አለበት፣ እኔም ደግሞ ልጄን እየተብሰለሰልኩ ከዚህ በኋላ መኖር የለብኝም፣ ልጄን በነፃነት ማቀፍ ፈልጋለሁ ብላ ስለነበር አሁን ላይ ሰዓቱና ጊዜውን እየጠበቀች ትገኛለች። መናገር አለብኝ ከዚህ በኋላ ልጄ የሰርጉ ቀን እናቴ ብሎ እንዲጠራኝ ፈልጋለሁ ብላለች። ምክንያቱም እንግዲህ ቤተሰቡ በተሰበሰበበት አሁን ላይ ሰርጉ በፍጥነት መሆን እንዳለበትና ከዚህ በኋላ የሚያገዳቸውና የሚይዛቸው ምንም ነገር እንደሌለና በጣም አስቸጋሪው እንዲሁም ደግሞ አስጨናቂው ነገር የዳጊ ጉዳይ ነበረ። አሁን ላይ የዳጊ ጉዳይ ደግሞ ተፈትቷል ማለት ነው። ናሆምና ዳጊ ይቅር በመባባል ዋና አጃቢያቸው ሊሆንም እንግዲህ ዳጊ ተስማምቷል በስተመጨረሻ። ይህ ደግሞ ደስታቸውን እጥፍ ድርብ አድርጎላቸዋል። እጅግ በጣም ደስ የሚል ነገር ነው። አቶ ሌኩን በበኩሉ ይህ ነገር ምን ያህል እንቅልፍ ነስቶ እንደነበረ እና ምን ያህል ስጨነቅ እንደነበረ በፍጹም ሊገባቸው አይችልም። እናንተ መሀል ሲሆን እንዳለመጨነቅና እንዲሁም ደግሞ ያልተከፋ ሰው እየመሰልኩ የነበረ ግን ደግሞ ይህ ነገር እጅጉን እንቅልፍ ነስቶ የነበረ በማለት ሸክሙ እንደቀለለለት ነው እንግዲህ ሲናገር የነበረ። ከዛ በፊት ዳጊ በጣም ባይተዋርነትና እንዲሁም ደግሞ ቤተሰብ አልባነት ነበር የተሰማው፣ ባዶነት። እሱም ደግሞ አንተና ናሆምን እኩል ነው የምወዳቸው ብታምንም ባታምንም ባለበት ሰዓት አቶ ሌኩን ዳጊ በጣም ነበር የተሰማው፣ በጣም ነው የተናደደው። ለዛ እንደ ቤተሰብ ስለምታቀርቡኝና እንደ ቤተሰብ ስለምታዩ ነው ለናሆም ያንን የመሰለ ቤት ሰፕራይዝ አድርገ ድርጅቱ ደግሞ አደጋ ላይ ወድቆ ምንም ያልተናገራችሁት ለእኔ ስለምታቀርቡ እንደ ቤተሰብ ስለምታዩ ነው አይደለ በማለት በጣም ነበረ የተናደደው ዳጊ። በእርግጥ አቶ ሌኩን በሰዓቱ በጣም ነው ቀስሙ የተሰበረው። ምክንያቱም ዳጊ እንደዛ እንዲከፋ አልፈለግም ነበረ፣ ዳጊ እንደዛ እንዲሰማው አይፈልግም። ግን ደግሞ በሰዓቱ ያን ነገር የተናገረው ዳጊ ልክ እንደሆነ ስለገባው አቶ ሌኩን ምንም ነገር መናገር አልፈለግም፣ ምንም ማለት አልፈለግም። ግን ደግሞ አሁን ምን ብሏል? ልጄ ናሆም አሁን ላይ የሚወዳትን ልጅ አግብቶ ደስተኛ ሊሆን እንደሆነ ሁሉ ዳጊም ደግሞ የሚወዳትና የምትወደውን የሚፈልጋትን ሴት አምጥቶ ብድረው እንደ ናሆም ቅልጥ አድርጌ ብድረው በጣም ውስጤ ነው፣ ይሄ ደስታ በጣም የምጓጓበት ደስታ ነው እያለ አሁንም ሁለተኛው ልጁ በጉጉት እየጠበቀ እንደሆነ ሰርጉን ነው እየተናገረ ያለ። ታዲያ በቁን ስራ የሰራችው ኑሐሚን ነበረች። ኑሐሚን እንግዲህ ዳጊ እንዲመለስ ዋናውን ጥረት ያደረገችው እሷ ናት። ጠቃሚ ሰው እንደሆነና ለዛ ቤት ትልቅ አስተዋጽኦ እንዳበረከተ እንዲሁም ደግሞ ያ ቤተሰብ አሁን ላይ ላለበት ሁኔታ ተሰባስቦ የሚም ለመዳኗ እንዲሁም ደግሞ አቶ ሌኩን ከእስር ቤት መውጣታቸው የእሱ አስተዋጽኦ እንደሆነ እሱ ምን ያህል አስፈላጊ ሰው እንደሆነ ለሰዎች ምን ያህል ጠቃሚ ሰው እንደሆነ ስለነገረችው ለካኔ የሚጠቅም ጠቃሚ ሰው ነኝ፣ ለካኔ በቃ ቤተሰብን መጥቀም እችላለሁ ብሎ ጠቃሚ ሰው እንደሆነ ገብቶታል ማለት ነው። ይህ ነገር ደግሞ ውስጡ በሀሴት እንዲሞላ አድርገዋለች ኑሐሚን። ታዲያ ወይ ወንድሜን ነገር የምመኘው ለካ ዝም ብዬ ነበረ እኔ ቀርቦ ስላላወሩኝና እንዲሁም ደግሞ እነሱ በህልህ እንደዚህ አድርግ እንደዚህ አታድርግ ብቻ ነበረ እስከ ዛሬ ሲሉት የነበረ። ቀረብ ብሎ ግን ችግሩን መረዳት አለመቻላቸው አሁን ላይ ናሆም ታዲያ ምን ብሎት ነበረ? ይኸውልህ ወንድሜ እኔ አንተን ቀርቤ ልረዳ ባለመቻሌ ስለ ድብድቡ
ስለሰደብኩ ስላመናጨቁ በጣም ይቅርታ አድርግልኝ፣ በእውነት በድያለሁ በማለት እንግዲህ ጎንበስ ብሎ ነው ይቅርታ የጠየቀው። ታዲያ ዳጊም አንተ ልክ ነህ፣ ምክንያቱም ያንተ የሆነን ነገር ነው እኔ የተመኘውብህ፣ ያንተ የሆነን ነገር የኔ ይሁን ብዬ ግግም ያልኩት እኔ ነኝ። ስለዚህ አንተ ደግሞ በጣም ትክክል ነህ ብሎት ነበረ። ዳግም ደግሞ በጣም የተከፋበት ነገር ምንድን ነው? አንተና አባትህ ወደዚህ ቤት ከመጣችሁ ጀምሮ ነው ሁሉ ነገር የተመሳቀቀለብን ስላለው በጣም ነበር የተናደደው። ዳጊ በጣም ነበር ውስጡ የተዋር እንዲሰማው ሆኖ ነበረ። ግን ደግሞ ኑሐሚን በድጋሚ ሰው እንዲሆንና ጠቃሚ ሰው እንደሆነ በመናገር እንግዲህ ይህም ብቻ በማለቷ ውስጡ በሀሴት እንዲሞላና ያ ቤተሰብ በድጋሚ ፍቅር በፍቅር እንዲሆን አድርገዋለች። ይህ ደግሞ አቶ ላይኩን እጅግ እያመሰገናትና እንዲሁም ደግሞ የቤተሰቡ ብርሃን ብሎ ጠርሷታል። በጣም ደስ የሚል ነገር ነው። ለቤተሰብ ደስታ ምክንያት መሆን፣ ለሰዎች የሳቃቸው ምንጭ መሆን ምን ያህል መታደልና ምን ያህል ደስታ እንደሆነ በኑሐሚን አይተነዋል ማለት ነው። ታዲያ በሌላ በኩል አምራን ዶክተሩን እጥብ አድርገው ለማስጣት ነበር እንግዲህ የተዘጋጁት። በሌላ በኩል ጭኑ አሁን ላይ ዳጊን ወደዋለች፣ አፍቅረዋለች። ዳጊ በደወለላት ቁጥር መነጫነጭና እንዲሁም ደግሞ ስልኩን አልሰጥም ብላ ግግም ብላለች። ምክንያቱም ዳጊ እኔን የማታገኘኝ ከሆነ እኔን ማግኘት የማትፈልግ ከሆነ በፍጹም ስልኩን አልመለስልም ብለዋለች። እሱ ደግሞ እኔ የምፈልገው ቀፎውን ሳይሆን ዋናው ውስጡ ያለውን ፋይል ነው። ስለዚህ የምትፈልጊውን ገንዘብ ጥሪልኝና ገንዘቡን እሰጥሻለሁ፣ ስልኩን ደግሞ ለአምራን ላኪልኝ ነበር ያላት። ታዲያ አምራን አብራሷ ጋውን ላይ ሊብነት እንደምትሰራ አላወቀም። እዚህ አጋጣሚም ዳጊ የውሃ አጣጩን እያገኘ ይመስላል። ምክንያቱም ጭኑ አሁን ላይ ስለወደደችው እንግዲህ ተኝታውላ ቅጀቷ ስለ ዳጊ ነው። እንዲሁም ደግሞ ተቀምጣም ሆነ ምግብ አልበላ ብሏታል ከዳጊ ፍቅር የተነሳ ማለት ነው። ፎቶውን 24 ሰዓት በማየት እንግዲህ ምግብ እየተበላላት ሁላ እንዳልሆነ ነው እንግዲህ አምራን ሙድ ስትይዝባት የነበረ። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ዳጊና ጭኑ እየጣመራሉ የሚል ግምት አለ ቀጣይ ላይ። ታዲያ አሁን ጭኑ ከዚህ ነገር ለመውጣት ምንድን ነው ያደረገችው? አንድ ዶክተር አለ፣ በጣም ቱጃር ነው። ስለዚህ አንቺ ደግሞ ገላሽን ተጠቅመሽ ማለት ውበትሽን ተጠቅመሽ ዶክተሩን አፍዝዘን ከዛ ደግሞ የምፈልገውን ገንዘብ እንጠይቃለን ነበር ያለቻት። ታዲያ አምራንም አሁን ላይ አንዴ ስራውን ስለገባንበት ብቻ ገንዘብ ያስገኘን እንጂ ምንም ይሁን ምንም አደርገዋለሁ ነው ያለች። የአምራን መጨረሻ ይህም በመሆኑ በጣም ነው የሚያሳዝነው። እሷ ራሷ እያዘነች ነው ማለት የአምራን መጨረሻ ይሄ በመሆኑ በጣም አዝናለሁ። ወይ አምራን በጣም ታምረኛ ሰው ነች። ከዛ ነገር ሁሉ ወጥተሽ አሁን ደግሞ ለዚህ ስራ ገባሽ፣ በጣም ታሳዝኛለሽ እያለች ለራሷ እያዘነች ነበረ። ታዲያ አሁን ምንድን ነው ያደረገችው ጭኑ? ዶክተሩ እንግዲህ በጣም ባይተዋርነትና እንዲሁም ደግሞ ብቻ ሆኖ ነው እየቆዘመ የሚቀመጠው። ምክንያቱም በትዳሩ ከባድ አደጋ ስለደረሰበትና በትዳሩ በሚወደው ሰው መፈተን ለብቻችሁ ተገላችሁ ማንንም ሳትፈልጉ ብቻችሁ ራሳችሁን ታዳምጡና እንዲሁም ደግሞ በሶስ ተጠምዶ እንግዲህ በዛ ሶስ ውስጥ መደበቅ ነበር የፈለገው። ኤሚ ክሞ ሊያድናት ባለመቻሉና እንዲሁም ደግሞ በትዳሩ ላይ አደጋ ስለደረሰበት ይህ ነገር ደግሞ በቃ ብቻውን ቁጭ ብሎ እንዲያብሰለስልና እንዲሁም ደግሞ በዛ ሱስ ውስጥ ራሱን መደበቅ ነበር የፈለገው። ታዲያ በሰዓቱ አምራን ምንድን ያደረገች የሌለ ታሪክ ፈጥራ ባሏ ላዩ ላይ እንደማገጠባትና የአክስቴ ልጅ ብሎ የሆነች ልጅ ጋር እንደማገጠባት ቤትም እንዳስወጣት ጭምር ነው እንግዲህ ታሪኳን የነገረችው። ታዲያ ዶክተሩ በጣም ነው ያዘነላት የነበረው። ቆይ ታዲያ አንቺስ በጣም ደግነት ሲከፋ እንዴት ነው እንደዚህ ሊያደርግ የቻለው በማለት በጣም ነበረ ሁላ የተናደረው። እሷም ማንም ሰው ላይ እንደሌላትና እንዲሁም ደግሞ ከዚህ ከአቅራቢያ ካለው ሆቴል ላይ እንዲያስገባትም ነበረ እንግዲህ ስትነግረው የነበረ። እሱም የስራ ስልክ ስለተደወለለት ዞር ሲል የእንቅልፍ መድኃኒት በመጨመር እንግዲህ በእንቅልፍ አደንዝዘዋለች። በመተኛት እንግዲህ ፎቶ ማንሳት ነው እንግዲህ የጀመረችው። ፋይል በመያዝ ደህና ገንዘብ እንግዲህ ለመጠየቅ ነበረ የተስማሙት። ግን ደግሞ አምራን እጅጉን ያላሰበችውና ያልጠበቀችው ነበረ እንግዲህ ድንገት የተፈጠረባት። ምክንያቱም ዝኑ እዛ ደስታ ውስጥ እንግዲህ ዶክተሩ ሊገኝ ባለመቻሉ በጣም ነበር የደበራቸው። ታዲያ ቀጥታ ዝኑ ደውላለት ነበረ በተደጋጋሚ። ስደውል ግን ስልኩን ሊያነሳ ባለመቻሉ እንግዲህ በስልኩ ተከታትላ ነበረ ካለበት ቦታ ሂጄ ሰፕራይዝ ማድረግ አለብኝ፣ ምክንያቱም እኩል እንደኛ ተጨንቆ ነበር ተጠቦ ነበር፣ እኛ ደስታ ጋር አብሮ መደሰት አለበት በማለት እንግዲህ ካለበት ስትሄድ አምራን ሌላ ታሪክ ውስጥ ገብታ ነበር ያገኘሻት። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆች፣ ወዳችኋለሁ። ባይ ባይ።